8.4 ሚሊዮን ብር በስህተት ወደ ባንክ አካውንታቸው የገባውን የመለሱት የታማኝነትንና የሐቀኝነትን ጥግ ያሳዩት ኢትዮጵያዊ ታሪክ አግራሞትን ጭሯል። ሰላም ጤና ይስጥልኝ። ይህ አስገራሚ እውነተኛና ተጨባጭ መረጃዎችን የምታገኙበት ቻናል ነው። የዚህን ሰው ታሪክ እነሆ። ከሃይማኖቴ ከአስተዳደጌ ጋር አይሄድም በማለት በስህተት የገባላቸውን 8.4 ሚሊዮን ብር የመለሱት ግለሰብ የአማራ ክልል ትምህርት ቢሮ የፋይናንስ ባለሙያ የሆኑት አቶ ቻላቸው ጌጡ ህዳር 20 2018 ዓ.ም ወደ ባንክ አካውንታቸው 8.4 ሚሊዮን ብር መግባቱን የሚገልጽ መልእክት በእጅ ስልካቸው ላይ ደረሳቸው። አቶ ቻላቸው ይህን ያህል ገንዘብ የሚልክ ዘመድም ሆነ ወዳጅ በአገር ውስጥም ሆነ ከባህር ማዶ የለኝም ይላሉ። ስለዚህ ግራ ተጋቡ። በስራ ገበታቸው ላይ ላሉ ባልደረቦቻቸው የሆነውን ነገሩ። ማንም ግን የተፈጠረውን የሚያብራራ ሳይሆን በግርታው ላይ መደናገር የሚጨምር ብቻ ነው። ስለዚህ ባህር ዳር ወደሚገኘው የንግድ ባንክ ቤዛዊት ቅርንጫፍ ደወሉ። ከእኩለ ቀን በፊት 5 ሰዓት ከ15 ላይ 8.4 ሚሊዮን ብር ወደ ባንክ ሂሳቤ መግባቱን የሚገልጽ መልእክት ደርሶኛል በማለት ያን ያህል መጠን ያለው የገንዘብ ዝውውር እውነት መሆኑን ለማረጋገጥ ጥያቄ አቀረቡ። አቶ ቻላቸው ከቢቢሲ ጋር ባደረጉት ቆይታ ወደ ባንክ ደውለው ፈጽመው አስበውት የማያውቁት መጠን ያለው ገንዘብ ወደ አካውንታቸው ስለመግባቱ የደረሳቸው የአጭር ጽሑፍ መልእክት ትክክል መሆኑን ማረጋገጣቸውን ተናግረዋል። አስከትለውም ከየት ነው የመጣው ብለው ሲጠይቁ ከአዋሽ ባንክ ወደ ኦሮሚያ ህብረት ሥራ ባንክ ሲያስተላልፉ ከዚያ የመጣ ነው የሚል ምላሽ በማግኘታቸው የበለጠ ጉዳዩ ተወሳሰበባቸው። የእርሳቸው የባንክ አካውንት የሚገኘው ንግድ ባንክ መሆኑን የሚናገሩት አቶ ቻላቸው ከሌላ ባንክ ወደ እርሳቸው አካውንት እንዴት ገንዘቡ ሊገባ እንደቻለ ግር ብሏቸው የባንኩን ሰራተኛ በድጋሚ ጠየቁ። ነገር ግን በወቅቱ ደውለው ያናገሩት የባንኩ ባልደረባ ይህን ክስተት እንዴት ሊፈጠር እንደቻለ ማስረዳት አልቻለም። አቶ ቻላቸው የሚቻል ከሆነ ከባንኮቹ ጋር ተነጋግራችሁ አስተካክሉልኝ ብለው በድንገት የባንክ ሂሳባቸው ውስጥ የተገኘው በሚሊዮኖች የሚቆጠር ገንዘብ ወደ ባለቤቱ እንዲገባ ጠየቁ። ነገር ግን አቶ ቻላቸው ብሩ የኔ አይደለም፣ ከላከው ባንክ ጋር ተነጋግራችሁ መልሱና ውጤቱን አሳውቁኝ ሲሉ ላቀረቡት ጥያቄ እንደዚያ እንኳን አይቻልም የሚል ምላሽ አገኙ። ገንዘቡን ወደ ላከው ባንክ ለመመለስ አንተ ራስህ መጥተህ አመልክተህ ነው የምትመልሰው መባላቸውን ይናገራሉ። አስገባልኝ አላልኩት፣ እንደዚህ አይነት ገንዘብ የሚያስገባልኝ ዘመድ ከውጭም ከውስጥም የለኝም ሲሉ የግራ መጋባታቸውን ልክ ያስረዳሉ። ዞሮ ዞሮ የሕግ አካል ብሩን አይቶ መርምሮ ይመልሰው በሚል ወደ ባህር ዳር ፖሊስ መምሪያና 8ኛ ፖሊስ ጣቢያ በመሄድ አቤቱታቸውን አቀረቡ። አቶ ቻላቸው የኔ ሀብት ያልሆነ ወደ አካውንቴ በመግባቱ ተጣርቶ ወደ ባለቤቱ ይመለስልኝ የሚለው ማመልከቻቸው ተቀባይነት አግኝቶ ፖሊስ ለባንኩ ገንዘቡ እንዳይንቀሳቀስ የሚል ደብዳቤ ጻፈ። የፖሊስ ደብዳቤን ተከትሎ ገንዘቡ እንዳይንቀሳቀስ ተደርጎ ምርመራ ከተደረገ በኋላ ፖሊስ ዳግም አቶ ቻላቸውን ጠራቸው። ገንዘቡ የማጭበርበር ነገር የለበትም፣ ነፃ ነው፣ ለሚመጣው ሁሉ እኛ ኃላፊነት እንወስዳለን የሚል ምላሽ አገኙ። ከዚያ በመቀጠል ተመልሰው ወደ ባንካቸው በመሄድ ብሩ ጤናማ ነው ተብሏል፣ በስህተት የመጣ ብር ነው ተብሏል፣ እንዲመለስላቸው ብዬ አመለከትኩኝ፣ ብሩ በዚህ መልኩ ተመለሰላቸው ብለዋል። አንድ የአዋሽ ባንክ ደንበኛ የሆነ ግለሰብ ከባንኩ ወደ ሌላ ባንክ ለማስተላለፍ ፈልጎ በስህተት ወደ አቶ ቻላቸው ጥሩነህ አካውንት የላከው 8.4 ሚሊዮን ብር ተመለሰ። አቶ አብዱሰመድ መሐመድ የተባሉ ግለሰብ ለአዋሽ ባንክ ለአቶ መሐመድ ኢብራሂም በኦሮሚያ ህብረት ሥራ ባንክ አካውንታቸው 8.4 ሚሊዮን ብር እንዲያስገባላቸው አዘው ነው ስህተቱ የተፈጠረው። ይህ ገንዘብ ወደ ተሳሳተ አካውንት ሊተላለፍ የቻለው ጥያቄው የቀረበለት የባንኩ ሰራተኛ ወደ አቶ ቻላቸው የንግድ ባንክ አካውንት በስህተት ገንዘቡን በማስገባቱ መሆኑን የኢትዮጵያ ንግድ ባንክ በጻፈው የምስጋና ደብዳቤ ላይ ተጠቅሷል። አቶ ቻላቸው የራሳቸው ያልሆነውን ከፍተኛ መጠን ያለውን ገንዘብ በታማኝነት ወደ ላኪው ባንክ እንዲመለስ በማድረጋቸው የኢትዮጵያ ንግድ ባንክ ህዳር 29 2018 ዓ.ም የምስጋና ደብዳቤ ጽፎላቸዋል።
ከማያውቁት ምንጭ የተላከው 8.4 ሚሊዮን ብር እጅግ ብዙ ነው። ሚሊዮኖች ድንገት ሰተት ብለው ወደ አካውንታቸው የገባላቸውን አቶ ቻላቸው ግን ከመነሻው የኔ አይደለም ነበር ያሉት። አቶ ቻላቸው ይህን ያህል ዳጎስ ያለ መጠን ያለው ገንዘብ ወደ አካውንቶ ሲገባ ይህንን ነገር ላስብበት ያሉበት ጊዜ የለም ተብለው ሲጠየቁ ፈገግ ብለው የለም ብለዋል። አቶ ቻላቸው ስጋዊ ነኝ ይላሉ የገንዘቡን አጓጊነት ለማስረዳት ሲሞክሩ። ዛሬ ማንም ቀምቶ እየበላ ይህንን ያህል ገንዘብ አምጣ እየተባለ በሚገደድበት ክልልና አገር ላይ እንዲህ አይነት ገንዘብ መጥቶ እንዴት ዝም አልከው የሚል አስተያየትም ደርሷቸዋል። እርሳቸው ግን ይህ የራሴ ያልሆነ ገንዘብን መውሰድ ቀርቶ መመኘት ከሃይማኖቴ፣ ከአስተዳደጌ፣ ከመጣሁበት ማህበረሰብ ባህል ጋር አይሄድም ይላሉ። ድሮም የኔ ያልሆነ ነገር የኔ አይደለም ብዬ ስለማስብ እድገቴም ይህንን ስለማይፈቅድልኝ ነው በፈገግታ የመለስኩት እንጂ ብዙ ያዝ የሚያደርጉ ሐሳብ የሚያስቀይሩ ነገሮች ከጓደኞቼም ከሁሉም አሉ ሲሉ ጨምረው ተናግረዋል። ባለትዳርና የ4 ልጆች አባት የሆኑት አቶ ቻላቸው በፋይናንስ ባለሙያነታቸው በቅርቡ ከተደረገው የደሞዝ ጭማሪ በፊት 9,000 ወርሃዊ ደሞዝ እንደሚያገኙ ይናገራሉ። በስራ ገበታቸው ላይ ሆነው ገንዘቡን መግባቱን የሚያሳይ መልእክት በእጅ ስልካቸው ላይ ሲደርሳቸው ለስራ ባልደረቦቻቸው ተናግረዋል። በኋላም ከጓደኞቻቸውና ከጎረቤቶቻቸው ጋር በመሆን ወደ ፖሊስ መምሪያው በመሄድ አመልክተዋል። በዚህ መካከል አንተ ሞኝነት አለብህ፣ ሰው ይሰርቃል፣ አንተ እግዚአብሔር የሰጠህ ስራ ብላ ተለወጥ ብሎ ነው፣ ይህንን ደካማ ቤትህን ስራ ብሎ ነው የሰጠህ የሚለኝ ብዙ ነበር። ይህን ተቋቁሜ ነው ይላሉ። ወደ ፖሊስ ጣቢያ ሲሄድ ለስጋዬ ላላደላ ወስኜ ስለሆነ ምንም ጸጸት አልተሰማኝም ሲሉ ወደ አካውንታቸው የገባውን ከ8 ሚሊዮን ብር በላይ መመለሳቸው ምንም አይነት ቁጭት እንዳልፈጠረባቸው ለቢቢሲ ተናግረዋል። መልካም ተግባራቸውን የሰሙ በርካታ ሰዎች አኮራህን፣ ተባረክ፣ ልጆች ይደጉ የሚል የመመረቃቸውን ያህል አይለፍልህ የሚሉ አሉታዊ አስተያየቶችም እንደደረሳቸው እየሳቁ ለቢቢሲ ተናግረዋል። በስልክ እየደወሉ ተለወጥ ስትባል የማትለወጥ ካሁን በኋላ እግዜር ገንዘብ ስጠኝ ብለህ እንዳታማርር እንዳትጠይቀው ሰጥቶህ አንተ ራስህ ገፍተኸዋልና ሲሉ የነቀፏቸውና ወደ እኔ አካውንት ብታስገባው እያሉ መኖራቸውን አቶ ቻላቸው ይናገራሉ። ቢቢሲ ይህ ተሳስቶ ብሩን ያስገባው ሰው በታማኝነት ሲመልሱለት ምንም አላደረገሎትም ብሎ ሲጠይቃቸው ሳቅ ባጀበው ድምፅ እንግዲህ የሁሉም ጥያቄ እርሱ ነው። እኔ አንዴ ለመድኃኔዓለም ነው የሰጠሁት። የሚመጣ ነገር ካለ ግን እግዜር ይስጥልኝ ብዬ እቀበላለሁ። አልቀበልም አልልም። እስካሁን ግን ያለኝ ነገር የለም ብለዋል። እንደዚህ አይነት ታማኝ ሰዎችን ያብዛልን። የዛሬውን በዚያ በቃው። በሚቀጥለው ቪዲዮ እስከምንገናኝ ቸር ያሰማን።